እስኪ እነዚህ ስንቶቻችሁ ይኸው ስራ አጥ ነኝ፣ ስራ ፈላጊ ነኝ፣ ስራ ተቀጥሬያለሁ፣ ጡረታ ወጥቻለሁ፣ ጡረተኛ ነኝ። ጡረታ መውጣት ያው ስራ ማቆም ነው፣ መጨረስ እንትን ጡረተኛ ገንዘብ የሚከፈለው ማለት ነው በጡረታ። እሺ የመጀመሪያው ስራ አጥ ነኝ ስትሉ ምንድን ነው የምትሉት? ስራ አጥ can you try? ስራ አጥ ነኝ I am unemployed ነው። እሺ I am unemployed ኦኬ ስራ ፈላጊ ነኝ I am a job seeker ማለት ይቻላል or I'm looking for a job ስራ ተቀጥሬያለሁ ወይም ስራ አግኝቻለሁ አንደኛ I'm hired ይቻላል ስራ ተቀጥሬያለሁ I'm employed ይቻላል and then I got a job ይቻላል ስራ አግኝቻለሁ እንደማለት ጡረታ ወጥቻለሁ በኳስ በምን ልታውቁ ትችላላችሁ ከኳስ ከብዙ ነገር ምንድን ነው የሚባለው ኦኬ I am retired I am retired እሺ ጡረተኛ ነኝ ገንዘብ የሚከፈለው I am a pensioner I am a pensioner ለእናንተ ችኛውን ከስራ ተባረሪያለሁ ስትሉ ምን ትላላችሁ እስኪ አብረን በላንዴ I am unemployed I am a job seeker I am hired I am employed I got a job I am retired I am a pensioner good